በዛሬው ዕለት ከአዲስ አበባ ወደ ቁልቢ ገብርኤል ሲጓዝ የነበረ ልዩ ባስ በሂርናና ላገፋቴ መካከል በሚገኝ አደገኛ ቁልቁለት ላይ ከቀኑ 8 ሰዓት አካባቢ አስፈሪ የመገልበጥ አደጋ አጋጥሞታል። ከቁልቢ እየተመለሰ የነበረው አውቶቡስ መታራ አካባቢ ምንድነው ያጋጠመው? የገዛ ጓደኛዋና ፍቅረኛዋ የሞዴሏን እህት እንደገደሏት ተገለጸ። ምን ያህሎቻችሁ ከዚህ በኋላ ግን ይሄንን ልብስ ላለብስ ይሄው አስረክባለሁ ተከሰዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን የተከሰሱት እርሶ አሁን እርሶ የት ነው? ኦርቶዶክስ ኖት? ተሐድሶ ኖት? ፕሮቴስታንት ኖት? የት ነው እርሶ? ሰዎቹ ጴንጤ ነህ ብለውኛል። ተሐድሶ ጴንጤ፣ ተሐድሶ ኦርቶዶክስ ነኝ። አሁንም እንኳን አገልግሎቴን እቀጥላለሁ። ታዲያ እንደዛ ከሆነ አማውንት በላይ አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንጻ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ሰላም እንደምን አላችሁ የዚህ ቻናል ቤተሰቦች፣ ባላችሁበት ሰላማችሁ ይብዛልኝ። ለዛሬም ወቅታዊ ሰሞነኛ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁኝ። ወደ ቪዲዮ ከማለፋችን በፊት ግን አካውንቴ አዲስ እንደመሆኑ መጠን በአጭር ጊዜ ውስጥ ሰብስክራይብ እያደረጋችሁ ስላሳደጋችሁልኝ ከልብ አድርጌ አመሰግናችኋለሁ። በቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። አሁንም ይሄን ቪዲዮ ሰብስክራይብ ሳታደርጉ እየተመለከታችሁ ያላችሁ የኔ ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የመጀመሪያ ቪዲዮ የሚሆነው እንግዲህ የሞዴሏ እህት ቅዱሳን ይርጋለም መሞቷን ብዙ ቪዲዮዎች ሲዘዋወሩ ይገኛሉ። የሞተችውም እንግዲህ በጓደኛዋና በፍቅረኛዋ አማካኝነት ነው የሚሉ ዜናዎች በስፋት ሲዘዋወሩ ይገኛሉ። እስቲ ቪዲዮ እንመልከትና ተመልሰን እንገናኛለን። ሀሳብ አስተያየት ካላችሁ ደግሞ እናንተ ማስቀምጡልኝ። ወደ ቪዲዮ እንላለን። የገዛ ጓደኛዋና ፍቅረኛዋ የሞዴሏን እህት እንደገደሏት ተገለጸ። ምን ያህሎቻችሁ ጓደኞቻችሁን ታምናላችሁ? ይህ ጥያቄ ለእናንተ ነው። የ2026 ሚስ ወርልድ ኢትዮጵያ ተወዳዳሪ የሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ሕይወቷ ማለፉን በርካቶችን አስደንግጦ ነበር። ከትምህርት ቤት ጀምሮ የምታውቃት ቅድስት ሙሉቀን የተባለች ጓደኛዋ መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባው ግን የምቀኝነትና አደገኛ ሴራ ተሸሽጎ እንደነበር ተገልጿል። አርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኙትን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መጥተሽ ቤቴን እይልኝ፣ ደሞም የማገናኝሽ አዲስ የሥራ ዕድል አለ በማለት ጥሪ ታቀርብላታለች። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮዬ ፈጬ ኮንዶሚኒየም አመሩ። ኮዬ ፈጬ በሚገኘው አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይጠብቅ የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳን ድምፅ እንኳን አውጥታ እንዳትጮ አፍኖ በማሰር እገታውን ፈጸሙ። አጋቾቹ ወዲያውኑ ለሟች ቤተሰቦች በመደወል 2 ሚሊዮን ብር እንዲከፈላቸው ይጠይቃሉ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚያደርግበት ወቅት አጋቾቹ ከቅዱሳን ጋር በቅርበት የሚተዋወቁ በመሆኑ ነፃ ብትወጣ የፈጸሙትን ሚስጥር አሳልፋ እንደምትሰጥባቸው አስበው በዚያንን ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗንም ማንም እንዳያገኙ በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋችና ገዳዮቹ ነገሩ እንዳሰቡት አልተሳካም። ዋነኛ ተጠርጣሪ የሆነችው ቅድስት ጎተራ አካባቢ በቁጥጥር ስር የዋለች ሲሆን ተባባሪው ፍቅረኛዋ ደግሞ በአዳማ ከተማ ተደብቆ ሳለ በቁጥጥር ስር ሊውል ችሏል። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋናዎቹ ተጠርጣሪዎች ወንጀሉ መፈጸማቸውን አምኖ ድርጊቱን እንዴት እንደፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል ተብሏል። ሌላው ደግሞ በቁልቢ ገብርኤል ጉዞ ላይ የመኪና አደጋ እንደተፈጠረ ብዙ ዜናዎች ሲያመላክቱን ይገኛሉ። ነገር ግን አደጋው ላይ ምንም አይነት ሰው እንዳልተጎዳ ዜናዎች እያመላከቱን ነበረ። አደጋው እንዴት ነው ሊፈጠር የቻለው የሚለውን ቪዲዮ ይዤላችሁ መጥቻለሁኝ። እናንተንም እንኳን ቅዱስ ገብርኤል አተረፋችሁ እላለሁኝ። ወደ ቪዲዮ እንለፍ። ከቁልቢ እየተመለሰ የነበረው አውቶቡስ መታራ አካባቢ ምንድነው ያጋጠመው? ከሹፌሮች አንደበት ያገኘነው መረጃ እንደሚያሳየው ከላይ የምትመለከቱት አውቶቡስ እንግዲህ ዛሬ ሐምሌ 20 ቀን 2018 ዓ.ም ከቁልቢ ወደ አዲስ አበባ በመመለስ ላይ እያለም መታራ መግቢያ ላይ ከላይ በጫናቸው ሻንጣዎች ላይ የእሳት አደጋ መከሰቱ ተነግሯል። እና ምክንያቱ ምንድነው ለሚለው እዚህ ጋር አንድ ወንድም እንግዲህ እንዳጋራው ከቁልቢ ገብርኤል በመመለስ ላይ ሳለ መታራ መግቢያ ላይ ምግብ ሲያበስሉበት የነበረ ምድጃ መጥፋቱን ሲያረጋግጡ መኪናው ላይ በመጫናቸው እሳቱ እንደተነሳና የተጎዳ ሰው አለመኖሩን አስታውቋል። ነገር ግን መኪናው ከጀርባዬ እንደምት
እንደምትመለከቱት ሙሉ በሙሉ በሚባል ደረጃ ነዷል። በጉዳዩ ላይ አዲስ መረጃ ካለ የማደርሳችሁ ይሆናል። ሌላው ደግሞ ስለ ፕሮፐርቲ ታክስ ብዙዎች ሲጨናነቁ፣ ብዙዎች የራሳቸውን ሀሳብ አስተያየት ሲያቀርቡ ወይም ደግሞ አቤቱታቸውን ሲያቀርቡ ነበረ። በዚህ ጉዳይ ላይ ጠቅላይ ሚኒስትራችን አብይ አህመድ የተናገሩት ንግግር አለ። እስቲ እሱን ሰምተን ተመልሰን እንገናኛለን። እናንተም ሀሳብ አስተያየት ካላችሁ እንደተለመደው አስቀምጡልኝ። ወደ ቪዲዮ እንላለን። ከሆነ አማውንት በላይ አሁን ድሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንፃ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተዋል፣ አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው፣ ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ፣ ስሩ። ድሃው እንዳይጎዳ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋናውን ህንፃ ዋናው ቪላ ታክስ ይከፈል። አሁን ስለ ፕሮፐርቲ ታክስ እየተወራ ነው። ፕሮፐርቲ ታክስ is too much። አሁን ስንት ሺህ % ነው የመጣው ፕሮፐርቲ ታክስ? which means እንዴት አድርጌ ነው አሁን ከዚህ በኋላ ወደ ሪል ስቴት የምገባው? አሁን የስም ማዘዋወሪያውም ሰማይ ወጥቷል አሉ። እንዴት አድርጌ ነው ወደ ሪል ስቴት የምገባው? የዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ምንድነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛማ ምን መሄጃ አለን? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም፣ ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል መውጫውን። ሌላው ደግሞ አንዲት የኬጂ ሚስ ወላጆች ተጠንቀቁ፣ ለልጆቻችሁ መጥፎ አርአያ እንዳትሆኑ፣ ከገጠመኝ ነገር ላካፍላችሁ፣ ትኩረት አድርጋችሁ አዳምጡኝ ትለናለች። ሊሆን ሰምተን ተመልሰን እንገናኛለን። ወደ ቪዲዮ እንለፍ። ሰላም፣ እንዴት ናችሁ? ሚሴለን ነኝ። ዛሬም ሌላ ታሪክ። በሰዓቱ የሁለተኛ ክፍል ተማሪዎች ሆምሮ መምህር ሆኜ እየሰራው ነበርና ልክ እንደተለመደው በዛም ዓመት የወንድና የሴት ተማሪዎች ቁጥር እኩል ተደርጎ ነበር የተሰጠኝና ግን ከሴት ተማሪዎች ውስጥ አንዷ ተማሪ የዓመቱን 3ኛ ወር ጀምረን አካባቢ ላይ ይመስለኛል አንድ ቀን መጣችና ሚስ አቤት አልኳት። ለምንድነው ሰዎች እዚህ ጋርና እዚህ ጋር የሚሳሳሙት አለች። ከዛ ደንግጫለሁ። ማለት የሁለተኛ ክፍል ተማሪ ማለት የ8 ዓመት ልጅ ናትና ወይ ሙቪ አይታ ነው ወይ ሰንበዲ የሆነ ነገር ሞክሮ ነው ብቻ የሆነ ሐሳብ እንተናን ግን ደንግጫለሁና አብረው ጓደኞቿ ስለነበሩ ኖ ቆይ ከሊት እንደዚህ አይነት ነገር እኔና አንቺ ብቻችንን ነው የምናወራው፣ ይሄ ትልልቅ ሰው ወሬ ነው፣ ግን ለምን እንደጠየቅሽኝ ታስረጅኝና እረዳግርሻለሁ ነገር አልኩና ከጓደኞቿ ለየዋትና ይዣት ወጣው። ከዛ ውጭ ላይ እስኪ የቀድሙን ድገሚልኝ ስላት ለምንድን ነው ትልልቅ ሰዎች ከንፈር ለከንፈር የሚሳሳሙት አለች። ከዛ ማን ነው እንደዛ ያለሽ ስትለኝ ማንንም አላለኝም፣ አይቼ ነው። የት ነው ያየሽው? እኛ ቤት ማን አደረገ? ማሚና ዳዲ። የት አደረጉ? እኔ ከትምህርት ቤት ስገባ ሳሎን እንደዚህ ያደረጉ ነበር። ራስሽ አይሻቸው? ከዛ እኔ ስመጣ ተው አለች። አየሽ አንቺ ስትመጪ የተውት ይሄ የትልልቅ ሰው ጉዳይ ብቻ ነው። ትልልቅ ሰዎች ብቻ ናቸው እንደዛ የሚያደርጉት። አንቺ ትምህርትሽን ጨርሰሽ ዩኒቨርሲቲ ገብተሽ ከዛ ጨርሰሽ ስራ ይዘሽ ትልቅ ሆነሽ
አንቺ እናት ልትሆኚ እድሜሽ ሲፈቅድ የሆነ አባት የሚሆን ሰው ጋር አብረሽ ስትኖሪ ነው ወደፊት ነው። ግን አሁን ልጆች ሆነን እንደሱ ካደረጋችሁ ያስሞታል፣ እግዚአብሔርም ይቆጣል አልኳት ማለት ነው። እሺ በቃ ምናምን አለችኝና እሷ ይሄንን ስትተው እኔ ለወላጅ እናቷን በስልክ ኮሙኒኬት ለማድረግ ሞከርኩ ማለት ነው። ነገርኳትኝና አው አጋጣሚ አባት የፊልድ ስራ ነው የሚሰራውና ድንገት መጥቶ ነው። ከዛ አጋጣሚ ለከሷን ስናያት ግን በቃ ወዲያውኑ ነው እንትን ያቋረጥነው ነገር አለችኝ። ዞሮ ልጅቷ አይታለችና ከዚህ በኋላ በደንብ ጥንቃቄ አድርጉ አልኩ። እሺ አለችኝ። ከዛ እያልን የተወሰነ ጊዜ ቆየን። ኦሬዲ በደንብ ቆየና አንድ ቀን እንደገና ድጋሚ ሌላ ቀን ላይ ምን ትለኛለች፣ ትልቅ ሰዎች ሁለቱም ራቁታቸው የሚተኙት ለምንድን ነው? ራቁታቸውን ሆነው የሚተኙት ለምንድን ነው አለች። ስለዚህ አሁንም የኔ ነገዛ ነው የምትፈልገው። ስለዚህ ለምንድን ነው ይሄን የጠየቅሽኝ አሁንም አልኳት። እንደባለፈው ነው ስላት፣ አዎ የታየሽ ለሊት ክፍሌ ተኝቼ ከዛ ስባንን ደንግጬ እነማሚ ክፍል ሄድኩ። ከዛ ሲሄድ በሩ ስላልተቆለፈ ከፍቼ ስገባ አባቢና ማሚ ሁለቱም ራቁታቸውን ነበሩ አልጋ ላይ። ከዛስ ምን አየሽ አልኳት። ምንም በቃ ተቃቅፈዋል፣ አባቢና ማሚ ራቁታቸው ናቸው። እና ኦሬዲ አንዳንድ ነገሮችን ጨምራ ተናገረችና እነሱ አላወቁም አላዩአትም። እሷ ቆማ የምትፈልገውን ያህል ቆይታ ነው ተመልሳ የሄደችው። ከዛ ሄደች፣ ተመልሳ አልመጣችም፣ ተኛች፣ አደረች ምናምን ቆይታ ነው ለኔ የጠየቀችኝና አሁንም ሌላ እነሱ ክፍሏ አስተኝተዋታል። እነሱ ክፍላቸው ናቸው። ምናልባት በዛ ሰዓት የተፈጠረው ክፍተት ምንድነው መኝታ ክፍላቸውን ቆልፈው አለመተኛታቸው ሊሆን ይችላል። አንዳንድ ልጆች ደግሞ በተፈጥሯቸው እንደዚህ አይነት ከእድሜያቸው በላይ የሆኑ ነገሮች በጣም ትሪገር የሚያረጋቸው ልጆች አሉ። ከእድሜያቸው ቀድመው እያንዳንዱ ነገር ማወቅ፣ መሞከር፣ መስማት፣ ማየት እንኳን ፍንጭ አግኝተው እንኳን ጫፋ ሲዘናቸው እንዲሁም አሁን ላይ ግን ጠቅላላ ወይም አብዛኛው ልጆች በሚባሉ ሁኔታ ስለ እያንዳንዱ ነገር የሆነ ሂንት አላቸው። ጥቅሙ ጉዳቱ እንዴት እንደሚደረግ ለምን እንደሚደረግ ከማን ጋር እንደሚደረግ ሊሆን ይችላል እንጂ የማይረዱት ከአራተኛ ክፍል በታች ያሉት ግን የሆነ ነገር የሚደረግ የሆነ ሀይድ ከነሱ ሀይድ የተደረገ የሚደረግ ነገር እንዳለ በደንብ ያውቃሉ። ይሄንን ሁላችሁም ቤተሰቦች ልጄ ሕፃን ነው አያውቅም ልጄ እንደዚህ የሚል አመለካከት ካላችሁ ነው በደንብ ያውቃሉ። ግን እኛ ምንድነው ማድረግ ያለብን? በመጀመሪያ ደረጃ ሁሌም እንደምለው ሁሉ ቪዲዮዎች ላይ ክሎዝ እንሁን ከልጆቻችን ጋር ክሎዝ እንሁን። ኢኔሴንስ የሆነ ነገር ሲጠይቁን ይሄ ባለጌ ምናምን ብሎ ከመቆጣት ይልቅ ለምን እንደሚደረግ ማን እንደሚያደርግ በእነሱ እድሜ እንደማይፈቀድ ለምን እንደማይፈቀድ በስነ ስርዓት በሃይማኖታዊ መንገድም በእውቀት በተደገፈ ሊያሳምናቸው በሚችል እንደማይጠቅማቸው ሊጎዳቸው እንደሚችል አሳምነን ነው ከነሱ ጭንቅላት ያንን ነገር ማስወጣት ያለብን። ወደፊት ገና ስደርስበት ነው ብለው እንዲያስቡ ለራሳቸው የረጅም ጊዜ አሳይመንት እንዲሰጡና ከዛ ጉዳይ ራሳቸውን እንዲያገሉ የማድረግ ግዴታ አለብን። ግን እስከሚጠይቁንም ድረስ የሚያውቁት ነገር ላይ እኛ ሌላ ተጨማሪ ነገር ላለመስጠት ለነሱ መቼ የትና እንዴት ምን እናድርግ? ልጆች ናቸው የሚያዩትን ነገር እኛ አሪያዎቻቸው ናቸው ሞዴሎቻቸው ነንና ከኛ ምንም አይነት ነገር በእነሱ እድሜ የማይመጥን አልፎን ከኛ ተርፎ እነሱ ጋር እንዳይመጣ እኛ ምን እናድርግ የሚለው ይሄ ጥንቃቄ ጉዳይ ሲጀመር ጥያቄ ውስጥ የሚገባ አይደለም። ግን እንደ ሰው ነንና አንዳንድ ቀን እንኳን አንዳንዴ ሳት ካለን እንኳን ይሄ በጣም ለነሱ ጎጂ ትክክል ያልሆነ መጥፎ እድሜያችሁን ቁጥሩን ጠርታችሁ እነሱ ያሉበትን እድሜ ቁጥር ጠርታችሁ አነጻጽራችሁ አሁን እነሱ ይሄን እንደዛ አይነት ነገር ቢሞክሩ ወይም ከሆነ ሰው ጋር እንደዛ አይነት ሐሳብ ቢኖራቸው ሊሞቱ እንደሚችሉ እግዚአብሔር ይቆጣል ምናምን ይሄ የልጅና የወላጅ አይነት ቋንቋ ተጠቅማችሁ ከጭንቅላታቸው ለማስወገድ መቻል ግዴታ ነው። ምክንያቱም አሁን እቺ የኔ ተማሪ ይሄን ጥያቄ ጠየቀችኝ እንጂ እንደዚህ ጀስት ከጓደኞቻችን ጋር ዲስከስ ስናደርግ የተለያዩ ጓደኞቼ የተለያዩ መምህራን የተለያዩ ልጆች በተለያየ መንገድ የወላጆቻቸውን ሴክሹዋል ነገር ወይም ደግሞ ግንኙነት ሲያደርጉ ወይም ብቻ የሆነ ነገር ሲጠጋጉ የተቃራኒ ጾታ ፍላጎት ሲያሳዩ ልጆቹ እንደሚያውቁ በቀጥታም ይሁን በተዘዋዋሪ ወይ ለጓደኞቻቸው ወይ ለመምህራኖቻቸው ይናገራሉ።
ይሄ ማለት እኛ ሆን ብለን ልጆቻችንን ወዳልሆነ ነገር እየገፋናቸው ነው ማለት ሳይሆን እንደ ሰው አንዳንዴ ከጥንቃቄ ጉድለት እልፍ ልንላቸው የምንችላቸው ነገሮች እንኳን ቢኖሩ ከልጆቻችን ጋር ክሎዝ ከሆነ የሚነሱ ጥያቄዎችን እነሱ ጭንቅላት ውስጥ የሚመጡ መጥፎ ሐሳቦችን በቀላሉ ለማስወገድ እንችላለን። ግን የመጀመሪያው መሆን ያለበት መቼም ቢሆን የትም ምንም ስናደርግ እንደዚህ አይነት ለልጆቻችን አይምሮ ለልጆቻችን ጭንቅላት አስቸጋሪና ፈታኝ የሆነ ለማወቅ የሚያጓጓቸው ሴንሲቲቭ የሆኑ ነገሮችን በተቻለን መጠን በሚገባ በጥንቃቄ ከነሱ መደበቅና እንዳያውቁትም እንዳያስቡትም እንዳያዩትም የማድረግ ኃላፊነትም ግዴታም አለብን እና አደራም ጭምር ነው ይሄን ቪዲዮ ስሰራ። እወዳችኋለሁ። መልካም ቀን። ከዚህ ቀደም በኦርቶዶክስ ቤተክርስቲያን ሲያገለግሉ የነበሩ አንድ አባት በአሁን ጊዜ ግን ከኦርቶዶክስ ቤተክርስቲያን ለቀው በጴንጤ ቸርች ውስጥ እያገለገሉ ይገኛሉ። ነገር ግን በጴንጤ ቸርች ውስጥ ሲያገለግሉ ቆቡንና ቀሚሱን ሳይመልሱ ነው እያገለገሉ ያሉት። ፓስተር ሶፊም ከኦርቶዶክስ ቤተክርስቲያን ከለቀቁ ለምንድን ነው የቤተክርስቲያን ስርዓተ ልብስ የሆነውን ቆብና ቀሚስ ያልመለሱት ሲል ጠይቋቸዋል። እስቲ ቪዲዮ እንከታተልና ተመልሰን እንገናኛለን። ሀሳብ አስተያየት ካላችሁ ደግሞ እናንተ ማስቀምጡልኝ። ወደ ቪዲዮ እንለፍ። ከዚህ በኋላ ግን ይሄንን ልብስ ላለብስ ይሄው አስረክባለሁ። ተከሰዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን የተከሰሱት እርሶ አሁን እርሶ የት ኖት? ኦርቶዶክስ ኖት? ተሐድሶ ኖት? ፕሮቴስታንት ኖት? የት ኖት እርሶ? ሰዎቹ ጴንጤ ነህ ብለውኛል። ተሐድሶ ጴንጤ፣ ተሐድሶ ኦርቶዶክስ ነኝ። አሁንም እንኳን አገልግሎቴን እቀጥላለሁ። ታዲያ እንደዛ ካሉ አሁን ለምሳሌ ከኦርቶዶክስ የወጣችሁ ሰዎች ታዲያ መቼ ነው የምታቆሙት? የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦቷንም ቅዱሳን ነዋያትን የሚባሉት ቅዱሳን ነዋያት ቅዱሳት የሚባሉትንም እንደዚህ ይሄንን ቆቧንም ቀሚሷንም ምናምን ታዲያ መቼ ነው የምትተውት ነው? እናንተ አሁን ጴንጤ ነኝ ብለው ከወጡ በዚህ አጋጣሚ መቼ ነው ታዲያ አውልቃችሁ ለባለቤቶቹ መልሳችሁ? ምክንያቱም ከዚህ በፊትም በነበረ ቆይታ ከመርካቶ ነው የገዛሁት ማንም አይጠይቀኝም የሚል ነገር አለ። ግን ሴም ታይም ደግሞ ወንጌልን በፍቅር የሚሰበክ ከሆነ እነሱ የሚወዱትን ነገር ለመንካት ያስፈልጋል። መልካም። በዚህ አጋጣሚ እኔ ይሄንን ልብስ በመልበሴ ብዙ ጠያቂ ትውልድ መጥቷል። ይሄንን ልብስ በመልበሴ በጣም ብዙ ሰዎች ድነዋል። ደግሞ ብዙ ሰዎችም ተቆጥተዋል፣ ብዙ ሰዎችም አዝነዋል። ስለዚህ አሁን ላይ ብዙ ጊዜ ጸልዬበት፣ ብዙ ጊዜ አስቤበት ማንም ሰው በእኔ ላይ መቆጣት እንደሌለበት አመኛለሁ። ማንም ሰው ማዘን እንደሌለበት አመኛለሁ። እሺ፣ ስለዚህ በዚህም ይቅርታ ጠይቃለሁ። ልብሱንም አወልቃለሁ ከዚህ በኋላ ባለው አገልግሎቴ። ምክንያቱም መጽሐፍ ሲናገር ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ስለሚል አንድም ሰው በኔ ላይ ማዘን የለበትም። በዚህም በጣም ብዙ ሰዎች ተቆጥተው ሊገድሉኝ የተነሱ ነበሩ። ብዙ አሳደውኛል። ቤተሰቦቼ ተሳደዋል፣ ልጆቼ ተሳቀዋል። ስለዚህ ከዚህ በኋላ ባለው አገልግሎቴ አንደኛ ቤተሰቦቼንም ከማሳረፍ አንፃር እኔም ደግሞ ሰዎች እንዲቆጡና እንዲያዝኑ ካለማድረግ አንፃር ልብሱን አውልቄ አስረክባለሁ። በቃ ይስጡኛ። እኔ ለምን አላደርስልዎትም? አድርስልኝ። እሺ አድርስልኝ። ከዚህ በኋላ እኔ አገልግሎቴ በፍቅር የተመሰረተ እውነቱን እውነት ሐሰቱን ሐሰት በማለት የማገለግል ሲሆን ግን ከዚህ በኋላ ይሄንን ካባ ለብሼ የጴንጤ መዝሙር ላልዘምር፣ ይሄንን ካባ ለብሼ ቲክታክም ሆነ ወይም ደግሞ ዩቲዩብ ላይ ወጥቼ ያላስፈላጊ ንትርክና ጭቅጭቅ ላለማድረግ በሕያው እግዚአብሔር ቃል እየገባው ይሄንንም ደግሞ የሚመለከቱ ውድ ኦርቶዶክሳውያን ይቅርታዬን እንዲቀበሉኝ፣ ይሄ ብቻ አይደለም በደብዳቤ መልኩ ለጠቅላይ ቤተ ክህነት የማስገባ መሆኔን ከዚህ በኋላ ከማንም ሰው ጋር ላልጣላ ላልጋጭ መስሎ ለታያቸው ንትርክ መስሎ ብስሽክ መስሎ ለታያቸው ሰዎች ከዚህ በኋላ እኔ በፍቅር ያደረኩት መሆኑን እየገለጽኩኝ ከዚህ በኋላ ግን ይሄንን ልብስ ላለብስ ይሄው አስረክባለሁ። በጣም ጥሩ፣ ደስ ይለኛል። እኔ ልረከብና የሚረከብ ካለ ደግሞ አስረክባለሁ። ይቻላል። እሺ፣ ከላይ ያለው በነገራችን ላይ ሶፊዬ እውነት ለመናገር ይሄን ልብስ መልበስ በራሱ ትልቅ አገልግሎት ነው። ከባድ ነው። ገብቷል። አንደኛ መድረክ ላይ በጣም እንትን ይላል። ይሄው እንግዲህ ከዚህ በኋላ ጌታ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ልብሰ ተክህኖ ነው የሚባለው። ይሄ ልብሰ ተክህኖ ነው የሚባለው። ከዚህ በኋላ ይሄው በክብር አድርጌ እንደዚህ ነው የሚቀመጠው። ልክ ነው። ይሄው እንደዚህ አድርጌ ከዚህ በኋላ አስረክባለሁ ለነሱ። ስለዚህ ከዚህ በኋላ ይቅርታ እየቆሙ ማለት ነው። ለዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህን ይመስሉ ነበረ። በቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ አዳዲስ አነጋጋሪ ሰሞነኛ በሆኑ ቪዲዮዎች እስከምመለስ ድረስ ሰላም ሁኑ።